አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የተወደዳችሁ ውድ የኔ ፋሚሊዎች እህት ወንድሞቼ እንደምን አላችሁ? እኔ ያለሁ አልሐምዱሊላሂ ረቢል ዓለሚን ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እናንተ እንዴት ናችሁልኝ? ስራ እንዴት ነው? ሁሉ ሰላም ነው? ውድ የምወዳችሁ የማከብራችሁ የዩቲዩብ ተከታታዮች ሁላችሁም እህት ወንድሞቼ በውስጥም እየመጣችሁ ቪዲዮዬም ላይ ደግሞ ኮሜንት እየጣፋችሁ ምን ሆነሽ ነው የጠፋሽው በሰላምሽ ነው ወይ ለምትሉኝ ውድ እህቶቼ ከልብ 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 አመሰግናለሁኝ። የጠፋሁበትን ምክንያት ብቻ በጣም የሚያሳዝን የሚያስደነግጥ ቢሆንም አልሐምዱሊላህ አለሽኩር እና አጎቴ ሞቶብኝ በዚህ ምክንያት ነው የጠፋሁት። በጣም አዝኛለሁ። በጣም ልቤ ከሰብሯል። እና በስደት ላይ ሆናችሁ የምትሰሙት ሀዘንና ከቤተሰብ ጋር ሆናችሁ የምትሰሙት አንድ አይደለም። በጣም ልብ ነው የሚሰብረው። ግን አልሐምዱሊላህ አለሽኩር እናንተንም ከልብ አመሰግናለሁ። ምን ሆነሽ ነው ጠፍተሽ ነው የጠፋሽው በሰላምሽ ነው ወይ እያላችሁ ቁጥሬን ብታጡ በውስጥ ኮሜንት እየጣፋችሁ ለተጨነቃችሁ እህቶቼ ከልብ አመሰግናለሁኝ። እናንተንም ክፉ ነገር በስደት ላይ ሆናችሁ አያሰማችሁ፣ የቤተሰብን ክፉ አያሰማችሁ፣ የእኛንም ክፉ ደግሞ ለነሱ አያሰማቸው። በሰላም ሰርተን ለሀገራችን ያብቃን። እናም በዚህ ምክንያት ነው የጠፋሁበት። እኔ ሰላም ነኝ፣ ደህና ነኝ። ኢንሻአላህ እመለሳለሁኝ። መቼም አዱንያው ምድር ላይ ሆኖ ከስራ የሚያቋርጥ ታላማው የሚሳነፍ የለም። ለጊዜው ያኔ ልቤ ቢሰበርም የጠፋሁት በዚህ ምክንያት ነው እና አጎቴንም ጀነተ ፍርዶስን አላህ ይወፍቅልኝ። እናንተም ዱአ አድርጉለት። እኔም ደግሞ በዛኛው ሀገር ይመቸው እያልኩ ነው። ብቻ አልሐምዱሊላህ ለመጀመሪያ ተሰሙት በጣም ልብ ነው የሚሰብረው። ከዛሬ ነገ ግን ይሄው ዛሬ ድምጤ ራሱ ያኔ የተወሰነ ደህና ነኝ። እኔም አባቴን አጥቻለሁ። በነገራችን ላይ አባቴን ያጣሁትም ከቤተሰብ ጋር ሆኜ ልጅነትም አለ ጣል ልጅ ሆኜ ነው አባቴን ያጣሁት። አባቴ ሞቶ የሱን ያጎቴ ሞት የሰምቼ ልቤን የሱን ያህል አልተሰበረም። የአባቴ አሟሟት አባቴ ራሱ ሲሞት የዛን ያህል ልቤ አልተሰበረም። አሁን በቃ የሆነ አላዴን ስደት ላይ ሆናችሁ የሰማችሁት በትንሹ ነገር ይከፋችኋል። ትንሿ ነገር ትልቁ ነው የሚከፋችሁና በጣም ልቤን የተሰበረው በጣም አዝኛለሁኝ። በዛኛው ሀገር የዛኛውን ሀገር አለ ያመቻችለት፣ ሁላችንም ወደዛው ነን። ግን ለእለቱ በጣም ነው ልብ የሚሰብረው የሚያስደነግጠውም እላችኋለሁኝ። እናንተንም በሰላም ለሀገራችሁ ያብቃችሁ ሁላችንንም። ደግሞም በቃ የቤተሰብን መጥፎ እንዲያው አያሰማን፣ ወላሂ አያሰማን። እናንተንም ከልብ አመሰግናለሁ። ወላሂ የዚህን ያህል ፈላጊ እንዲያለኝ የዚህን ያህል በቃ እህት እንዲያለኝ አልተረዳሁም ነበር። አሁን ካረድቻለሁ ኢትዮብ የዚህን ያህል በቃ ሰው እንደሚያስተዋውቅ ተረዳሁት። እና አልሐምዱሊላህ ወላሂ እናንተን የመሰለ እህት ስላገኘሁኝ እንደዚህ ጭንቅ ስላላችሁልኝ ከልብ ከልብ አመሰግናለሁ። ቃላት የለኝም። እናንተንም ክፉ ያሰማችሁ በያላችሁበት ሰላማችሁ በዚህ ተተረፍርፍ ይበልልኝ። እና የጠፋሁት በዚህ ምክንያት ነው እንጂ እኔ አልሐምዱሊላህ ሰላም ነኝ። ኢንሻአላህ እመለሳለሁኝ። እስኪ አጠር ያለሽ ቪዲዮ ልስራና ልልቀቅ እንደዚህ ተሚጨነቁ ብዬ አስቤ ነው። እና እኔ አልሐምዱሊላህ ሰላም ነኝ። ለሀጎቴ ደግሞ አላህ ይረህመው፣ የዛኛውን ሀገር አላህ ያሳምርለት፣ ጀነተ ፍርዶስን አላህ ይወፍቀው እያላችሁ ዱአ አድርጉልኝ። እና በዚህ ምክንያት ስለጠፋሁኝ ኮሜንታችሁንም እያየሁኝ ስላልመለስኩላችሁ በጣም ይቅርታ። በቃ በጣም በጣም ነው ልቤ የተሰበረው ወላሂ። በቃ አላዴል እኔ ስደት ላይ ሆኜ እስካሁን ድረስ ስለ ቤተሰብ ስለ ጎረቤት መጥፎ ሰምቼም ስለማላቅ ተረድቼም ስለማላቅ ይሄ የመጀመሪያም ሲሆን በቃ በጣም ነው ልቤ የተሰበረው። ግን አልሐምዱሊላህ ለሽኩር እናንተንም ጀዛውን አላህ ይክፈላችሁ። ውድ እህቶቼ ከልብ አመሰግናለሁ። የምር ቃላት የለኝም ይሄ ነው ለማለት እና መቼም ቪዲዮዬን
ከሰማችሁት እኔ ሰላም እንዲሆንኩ ደህና እንዲሆንኩ ታውቃላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።